ሰላም ጤና ይስጥልን። ይህ ሰኔና ገበሬ የተሰኘው ማራኪ የገጠር ወግ ፕሮግራማችን ነው። እንግዲህ በዚህ በሰኔና ገበሬ በተሰኘው የገጠር ወግ ፕሮግራማችን ሰኔና ገበሬ በጣም እጅግ ቁርኝት አላቸው። እንግዲህ አንድ ሰኔ የነቀለውን 9 ሰኔ አይተካውም ይባላል። አንድ ገበሬ በአንድ አመቱ ሰኔ ጥሩ አዝመራ ካላመረተ ለ9 አመታት ያህል እንደሚቸገር ምሳሌያዊ ንግግሮች ያመላክታሉ ማለት ነው። እንደዚሁም ደግሞ በሬና ገበሬ በወርሃ ሰኔ በጣም የተለየ ቁርኝት አላቸው። ሰኔ በደጋማው የኢትዮጵያ ክፍል አካባቢ እርሻ የሚታረስበት የሚለሰልስበት ወቅት ሲሆን የተለያዩ አዝርቶችም የሚዘሩበት ወቅት ነው። በዚህ ወቅት ገበሬዎች ተግተው የሚሰሩበት ወቅት ነው። ስለዚህ በሰኔ ማለት ለገበሬዎች የተለየ ወር ማለት ነው። እንግዲህ አንዳንድ የእርሻ ቦታ ላይ ትዝታዎችን ላስታውሳችሁ። ሳብ ሳብ አድርገው እንደ ማንገቻ በሬዬ ደርሷል ላንተ መፈቻ ይባላል። አንድ ገበሬ በሬውን ሲያንቆለጳጵሰው እንዲህ እያለ ይጠራዋል ማለት ነው። እንደዚሁም ደግሞ ጎበዝ እርሻ ረሱ ካልሆነ መልኩሱ እየወለዳችሁ ልጅ አታስለቅሱ ይላል። ገበሬዎች በጣም ማረስ አለባችሁ ወይንም ካልሆነ መልኩሱ ልጅ እየወለዳችሁ ሰነፍ አትሁኑ የሚል ምሳሌያዊ ንግግርን ይይዛል ማለት ነው። እንደዚሁም ደግሞ በሰኔ በግንቦት ውርጩን የፈረው የበሬው ጭድ የለው የሱ ጤፍ የለው ይባላል። በሰኔና በግንቦት ውርጭ የሚፈራ ሰው ለበሬውም ጭድ የለው ለሱም ጤፍ የለውም ማለት ነው። ሌላኛው የምሳሌያዊ አነጋገር ወይም ስንኝ ደግሞ ምንድነው? በጋ እረስ ቢሉት በጋ ፀሐይ ፈራ፣ ክረምት ውርጭ ፈራ፣ ልጁ እንጀራ ቢለው ልጁ ዳቦ ቢለው በጅብ አስፈራራ፣ በጅብ ቢያስፈራሩት እሺ አይልም ልጅ፣ የዳቦ ጤፍ ቂጣን ደረቱን ነው እንጂ ይላል የሀገሬ ሰው ሲተርት። እንግዲህ ልጆችን ጅብ መጣልህ ምን ቢሉት አይፈራም የዳቦ ጤፍ ቂጣን ሲሰጡት ነው እንጂ እያለ ገበሬዎች ጠንክረው እንዲሰሩ ይህንን የመሰለ ስነ ቃል በየአካባቢያችን ይነገራል ማለት ነው። በእርግጥ እንግዲህ ዓለም በቴክኖሎጂ በረቀቀበት ዘመን ኢትዮጵያውያን አብዛኛው እንግዲህ ማህበረሰብ ከበሬ ጫንቃ ላይ እስካሁን ድረስ አልወረድንም ማለት ነው። ስለዚህ ይህን ይመስላል። ቻናሉን ያሳድጉ፣ ሰብስክራይብ በማድረግ እናመሰግናለን።